ሁለተኛው ከዚህ ዘር የሚባል ቶታሊ መኮነን ነው ያለባቸው። በዘር ማሰብ ከጀመር ዴሞክራሲ ልንሆን አንችልም። በዘር ማሰብ ከጀመር ለህገ መንግስታችን ጠበቃ ልንሆን አንችልም። በዘር ማሰብ ከጀመር ለህገ መንግስታችን የመጨረሻ ምሽግ ልንሆን አንችልም። በዘር ማሰብ ከጀመር ለህዝባችን እርስ በርስ እናባላዋለን። ምክንያቱም እኛ የታጠቅነን የተደራጀን የሰለጠነ ሰራዊት። ስለዚህ እንደ ቲም ነው የምታስቡት። እንደ ቲም ነው እየተመካከራችሁ ስራ የምትሰሩ። ዘር የሚባል ከመጣ ፕሮፌሽናል አርሚ አንገነባም። በዚያ የትግራይ፣ በዚያ የኦሮሞ፣ በዚያ አማራ፣ በዚያ ሶማሌ፣ በዚያ አፋር ምናምን ወዘተ እያልን ወደ ቁርቁስ ነው የምንገባው። ይህ አጀንዳችን አይደለም። ያ አጀንዳችን በህገ መንግስቱ ነው የተሰጠን። ክሊር የሆነ መልእክት አለ የተጻፈ። ከዚያ በኋላም ተደጋጋሚ የተወያየንበት ነገር ማለት። ለነገራችን ላይ ይሄ ዘር የሚለው አስተሳሰብ አሁን በሰራዊታችን በከፍተኛ ደረጃ የሚንጸባረቅ አይደለም። በተለይ ከታች ሁላችሁም እንደምታዩት ትንሽ የላይኛው ከተበላሸ ነው ታች የሚበላሸው እንጂ እንደዚህ አይነት አስተሳሰብ አይመጣም። ገና ከብር ሸለቆና ሁሶ ሲሰለጥን ጀምሮ የማይታወቅ የነበረ ከአራቱ ማዕዘን የኢትዮጵያ የተሰባሰበ በአንድ ሳምንት ሁለት ሳምንት ውስጥ ነው ጓድ የሚባባው። ከዚያ በኋላ ወደ ዩኒቱ ከመጣ የሚቆየው ኢንቫይሮንመንት ነው የሚወስነው፣ የሚቆየው ሁኔታ ነው የሚወስነው። የዘር የሚባል አስተሳሰብ የሚመክራችሁ ቶታሊ መቋም ነው ያለባችሁ። ታስተናግዱታላችሁ ብዬ አይደለም። አፍራሽ ነው። ፕሮፌሽናል አርሚ ልንገነባ አንችልም። ዘመናዊ አርሚ ልንገነባ አንችልም። ጠንክረን አንድ ሆነን እንድንዋጋም አንችልም። ሸረሽረ ነው። ጠላቶቻችን የሚጠቀሙበት አንድ ምንድነው? በዘር እንድንለያይ፣ በክልል እንድንለያይ፣ አንድነታችን አይፈልጉም። አሁን ያለው የተመቻቸው ሁኔታ የኢትዮጵያ ለውጥ ደግሞ እንደ ኢትዮጵያ እናስብ፣ በዘር ሳይሆን እንደ ኢትዮጵያ እናስብ። በተለይ መከላከያ ደግሞ የኢትዮጵያ ትንሿ ኢትዮጵያ ተምሳሌት ነው።